ልጅ እያለሁ በሙዚቃ ክፍለ ጊዜ ግንባር ቀደም ነበርኩ። የሙዚቃ ፍቅር በልጅነቴ ነው የጀመረኝ። ኳስ በጣም ወዳለሁ፣ ነገር ግን ሙዚቃ እያለብኝ። ሙዚቃ የጀመርኩት በ14 ዓመቴ ነው፣ የክብር ዘበኛ ኦርኬስትራ ግቢ ውስጥ። በልጅነት ዘመኔ የጥላሁን ገሰሰ ሙዚቃ ዜም ነበር ይለናል ድምጸ መረዋው ፀሐዬ ዮሐንስ። ፀሐዬ ለመሰረተ ትምህርት በድምጹ ልዩ ድጋፍ አድርጓል። ማንበብና መጻፍ እያለ ብዙዎችን አነቃቅቷል። ሳቂልኝ አልበሜን በጣም ነው የምወደው። በተለይ ማታ ማታ የተሰኘው ሙዚቃዬን፣ የወላይታው ሙዚቃዬንም እንደዛው በፍቅር የተሰራ ስራ ነው። እናቴን በጣም ነው የምወዳት፣ ሁሉ ነገሬ ነች። ለሷ የሰራሁትን ሙዚቃ አድምጬው አላቅም። ስሰራውም 5 ቀናቶችን ወስዶብኛል። እኔ እናቴ ከትዬ ጫልቱ ሲኒ አምጣ ብላ ላከችኝ። ከወይዘሮ አበበች ትሪ የተዋስኩኝ። ወይዘሮ ትራስን ቡና ጠጡ ብዬ እየጠራው ያደግኩ ነኝ። ጥምቀትን ሳከብር የጎጃምና ጎንደር እስክስታን ያየው፣ የባሌና ወለጋን ጭፈራ ያስተዋልኩ፣ በትግራይ ጭፈራ የፈዘስኩ፣ በሲዳማ እስክስታ የተገረምኩ፣ በወላይታ ጭፈራ የተደሰትኩ ኩሩ ኢትዮጵያዊ ነኝ። እኔ ለልጄ የማወርሰው ይህንን ማንነቴን ነው ይለናል የቀበናው ፈርጥ አርቲስት ፀሐዬ ዮሐንስ። ልጅ እያለሁ በሙዚቃ ክፍለ ጊዜ ግንባር ቀደም ነበርኩ። የሙዚቃ ፍቅር በልጅነቴ ነው የጀመረኝ። ኳስ በጣም ወዳለሁ፣ ነገር ግን ሙዚቃ እያለብኝ። ሙዚቃ የጀመርኩት በ14 ዓመቴ ነው፣ የክብር ዘበኛ ኦርኬስትራ ግቢ ውስጥ። በልጅነት ዘመኔ የጥላሁን ገሰሰ ሙዚቃ ዜም ነበር ይለናል ድምጸ መረዋው ፀሐዬ ዮሐንስ። ፀሐዬ ለመሰረተ ትምህርት በድምጹ ልዩ ድጋፍ አድርጓል። ማንበብና መጻፍ እያለ ብዙዎችን አነቃቅቷል። ሳቂልኝ አልበሜን በጣም ነው የምወደው። በተለይ ማታ ማታ የተሰኘው ሙዚቃዬን፣ የወላይታው ሙዚቃዬንም እንደዛው በፍቅር የተሰራ ስራ ነው። እናቴን በጣም ነው የምወዳት፣ ሁሉ ነገሬ ነች። ለሷ የሰራሁትን ሙዚቃ አድምጬው አላቅም። ስሰራውም 5 ቀናቶችን ወስዶብኛል። እኔ እናቴ ከትዬ ጫልቱ ሲኒ አምጣ ብላ ላከችኝ። ከወይዘሮ አበበች